ስለመማገጥ ሲነሳ ብዙ ሰዎች ባክሽ ምን ማመን ይሻላል እንጂ እሱማ ከተጣራ ብዙ ጉድ ሊኖርብን ይችላል ይላሉ። አንዳንድ ሰዎች ደግሞ የኔ ሚስት ፈጽሞ አታደርገውም ይሏቸዋል። ግን ማን ነው የሚታመነው? አንዳንዱ ደግሞ ግራ ይገባዋል። ግን እንደዚህ አሁን ሰው ሁሉ ይማግጣል ብሎ ከታሰበ ከማን ጋር ነው የሚኖረው? ስለዚህ አለማሰብ ይሻላል። ሲፈልግ ይሂድ፣ ሳይፈልግ ይቀመጥ፣ እኛ ምን አሳሰበን ብለው ሁሉ ነገር ጣል ያደርጉታል። ዶክተር ሮበርት የሚባል የስነ ልቦና ባለሙያ ግን ባወጣው ጽሑፍ ላይ በዓለም ላይ በተደረገ ጥናት ከ10 እስከ 20% ያሉ ጥንዶች ወይም ፍቅረኛሞች ባለትዳሮች ይማግጣሉ። እርግጠኛ ነን። ምንድን ነው ታዲያ የምናደርገው? ማን ነው የሚታመነው ትሉ ይሆናል። ዛሬ የሚማግጡ ሰዎች ምን አይነት ባህሪ እንዳላቸው ወይም ምን አይነት ሰዎች ወደ መማገጥ ቅርብ እንደሆኑ እናወራለን። እንዴት ናችሁ? ዊንታራ ነኝ ከአዲስ ኢንሳይት። ዛሬ የምናወራው 5ቱን የሚማግጡ ሰዎች ባህሪያት ነው። አንደኛው ያልበሰለ ሰው ወይም ደግሞ አንድ ለአንድ ሆኖ ግንኙነት በረጅም ጊዜ አብሮ መኖር እንደሚቻል፣ ምቾት እንዳለው፣ መታመን ደስ የሚል እንደሆነ የማያውቁ ሰዎች አሉ። የስራ ባልደረባ ወይም የስራ ቦታ ፍቅረኛ ይኖራቸዋል። የካፌ ክለብ የሚያጫፍራቸው የአልጋ የተለያየ ነው። በማህበር አደራጅተው የሚኖሩ ሰዎች አሉ። እንደሱ አይነት ሰዎች አሁን አፈቅርሻለሁ፣ አፈቅርሃለሁ ሊባባሉ ይችላሉ፣ ግን ይማግጣሉ። ለነሱ ስህተት አይመስላቸውም። የህይወት ዘይቤያቸው ራሱ ትክክል ባልሆነ መስመር ስለሄደ ምንም ላይመስላቸው ይችላል። ስለዚህ ከብዙ ሰዎች ጋር ግንኙነት ያላቸው ሰዎች ለመማገጥ በጣም ቅርብ ናቸው። ሁለተኛው ደግሞ ለመማገጥ የሚመራ ልምድ ያላቸው። ለምሳሌ እስኪያንሳ ሄሎ እንድነ በስንት ጊዜ ደወልኳል። ማቀብረኝ እኮ ነው። ስማ ለምን ተገናኝተን ዛሬ ደስ የሚል ምሽት አብረን አናምሽ? ባልሽስ? ውይ ለካ ባል አለኝ። እረስቼዋለሁ። ባል እፍት ምን ያደርጋል ባል? ምን ችግር አለው? ቆይ ለአንድ ሌሊት አንተ ባሌ ብትሆን ስለ አንድ ሌሊት ተስጠጅ ሲያውቅ ባልሽ ሲለኛል። አነቃቂ ሱሶች የሚጠቀሙ ሰዎች በጣም ቅርብ ናቸው። ምክንያቱም በዛ ቦታ ላይ እየጠጡ ወይ ያንን እጽ እየተጠቀሙ ያሉትን ሰዎች ያያሉ። በአካባቢያቸው የሚመች ነገር ከተፈጠረ ይቀጥሉበታል። ምክንያቱም የሚጠጡት ነገር በራሱ ልክ ከሆነ ሰዓት በኋላ በቃ ኦኬ ሁሉ ነገር ሰላም ነው፣ ፍቅር ነው፣ ችግር የለም የሚል ስሜቱ ስለሚከታቸው ሊማግጡ ይችላሉ። ከዛ በማግስቱ እኔ ነኝ ከሷ ጋር ያደርኩት ማናት ግን የሚሉት። ስለዚህ እንደዚህ አይነት ልምዶች ካሉን ለመማገጥ ራሳችን ቅርብ እያደረግን ስለሆነ ብንቀንሰው ጥሩ ነው። ሶስተኛው በራሱ የማይተማመን ሰው ይማግጣል። ይሄ በጣም የሚገርመኝ ነው። ብዙ ሰዎች ቆንጆ መሆናቸውን፣ አስተዋይ መሆናቸውን ወይም አሪፍ መሆናቸውን፣ ሙሉ ሰው መሆናቸውን የሚያረጋግጡት ወይ ሰው ሲለግፋቸው ነው። ምንድነው ይሁላ ቴክስት? ይሄም ቴክስት? ኧረ ቆይ አምጪ እኔ ልንገርሽ። አንደኛው ፀጉርሽ ልስላሴው ናፍቆኛል። ሁለተኛው የማሰራሽ ሲታፕ ናፈቀኝ። ዳሌሽ ደህና ነው ወይ? እንዴ ምንድነው ግን? ደስ አይሉ? የተለያየ ስልክ እኮ ነው። ማንም ይጽፍልሽ። እንግዲህ ምን ይደረግ? እሺ የመጀመሪያው ፀጉር ሰሪ ነው። እሱ ጋር ስሄድ ምን እንደሚመቸኝ ታውቂያለሽ? እሺ የፀጉርሽ ልስላሴው፣ ከለሩ፣ ርዝመቱ ምናምን ሲለኝ በቃ ደስ ይለኛል። ከአንድ ሰው ጋር ራሱ ቢሆኑ የምሩን ነው ከኔ ጋር ያለው ግን ወይስ ሌላ አማራጭ ይዞ ነው ሊሉ ይችላሉ። በራስ መተማመን ያስፈልጋል። አለበለዚያ ግን ታምሪያለሽ፣ እወድሻለሁ ምናምን ያለሽ ሁሉ የሚወድሽ እየመሰለሽ ወደዛ ትሄጃለሽ። እና ወንዶችም እንደዚህ ናችሁ። በጣም የሚያደንቋችሁ ሴቶች በበዙ ቁጥር
ደስታ ይሰማችኋል። ግን በራሳችሁ ሙሉ መሆናችሁን ካረጋገጣችሁ አድናቆት ወደ ሌላ ሀሳብ አይመራችሁም። አራተኛው በፍቅር አጋሩ ወይም በትዳር አጋሩ ትኩረት ያጣ ሰው ይማግጣል። ብዙዎቹ እንደሱ ናቸው። ዞር ብላ አታየኝም፣ ጭራሽ እኔ ባሏ እንደሆንኩ ረስተዋለች መሰለኝ ይሏቸዋል። ስለዚህ ብዙ ቦታ ይሄዳሉ። ስትጠይቋቸው ይሄ ነው ምክንያታቸው። ሴቶቹም ልክ እንደዛው አይ ሌላ ነገር ባይለምድ ነው እንጂ መች ዞር ብሎ ያየኛል፣ እንደ ድሮ እንውጣ፣ እንጨፍር፣ እንዝናና አይለኝም፣ ለምንድን ነው? ስለዚህ እኔም ደግሞ የሚያስፈልገኝን ነገር ላሟላ በጓሮ በር ይሄዳሉ ይሏቸዋል። ስለዚህ ትኩረት መሰጣጣት ግድ ነው። አለበለዚያ ሰው ትኩረት ፍለጋ በጓሮ ይሄዳል። አምስተኛው ደግሞ ከፍተኛ ራስ ወዳድነት ነው። እኔ ይመቸኝ፣ እኔ ደስ ይበለኝ፣ እኔ መደበር የለብኝም፣ እኔ ሁሉ ነገር ይሟላልኝ፣ እኔ የሚሉ ሰዎች ይማግጣሉ። ምክንያቱም ትንሽ እንዲደብራቸው አይፈልጉም። ፍላጎታቸውን ሁሉ ፈልገው ወዲያው ማግኘት ይፈልጋሉ። አንዳንዴ ትዳር ውስጥ እኮ ላይመች ይችላል አይደል እንዴ? ህመም አለ፣ የተለያየ ኤክስፒሪየንስ፣ ሀዘን ሊኖር ይችላል ቤት ውስጥ። በዛ ወቅት ሁሉ የፈለገውን ማግኘት ይችላል እንዴ? አይችልም እኮ። በዛ ሰዓት ግን እኔ መደሰት አለብኝ ብሎ ካሰበ ጥፍል ነው ማለት ነው። ስለዚህ ከፍተኛ የሆነ ራስ ወዳድነትም ለመማገጥ ይመራል። እንደዚህ አይነት ባህሪ ያላችሁ ሰዎች ብትቀንሱ ታሪክ ነው። አለዛ አስተካክሉት። እንደገና ደግሞ ማንም ሰው እንዴን ያምነዋል አይማግጥም ምናምን የምትሉ ሰዎችም ተነጋግራችሁ ለማስተካከል ሞክሩ። ምክንያቱም የማይማግጡ ሰዎች ሊኖሩ አይችሉም። ነገራችሁና ጸባያችሁን ወይም የህይወት ልምዳችሁን በማስተካከል ነው ታማኝ መሆን የሚቻለው። እንዲሁ በደፈናው ታማኝ መሆን አይቻልም። አብራችሁኝ ስለቆያችሁ በጣም ደስ ብሎኛል። ታማኝነት የበዛበት ግንኙነት እንዲኖራችሁ እመኛለሁ። ኮሜንትና ሰብስክራይብ እንዳትረሱ። ቻው።